ወላሂ ስመ ወላህ ሰውና ፍጡር አምልከሽ ጀነት እንዳታስቢያት። ቁርአን ላይ ሱረቱ ማኢዳ ምዕራፍ 5 ቁጥር 17 እና 18 ላይ እንደዛ ነው የሚለው። በአላህ ላይ የሚያጋራ ሰው ጀነት በእርሱ ላይ እርም ናት ይላል። መቀመጫው እሳት ነው ተብሎ የተባለው እያወቅሽ እየተረዳሽ ሰውና ፍጡር የሆነ አምላክ ሰውና ፍጡር የምትሆነ አካል እያመለክሽ ጀነት እንዳታስቢያት። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት፣ ወንድ ልጅ ትወልጃለሽ አላት። ጽንስ ወንድ ልጅ ኬሚካል ሪያክሽን፣ ሜካኒካል ፈንክሽን፣ ፊዚካል ኦፕሬሽን ያደረገ ፕሮሰስ አድርጎ የመጣን አካል አምልከሽ ሰውና ፍጡር አምልከሽ ወላሂ ስመ ወላህ ጀነት እንዳታስቢያት። እያወቅሽ ነው። ከዛሬ ጀምሮ ሁጃ ቆሙብሻል። እያወቅሽ ነው እያጠፋሽ ያለሽው ማለት አንቺ ብቻ አይደለሽም። ታች ያላችሁ ሰዎች ራሱ ክርስቲያኖች መሰሙ ሰምታችኋል። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ አላህ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም አለ። መልእክቱን ከሰማችሁበት ጊዜ ጀምሮ ግን ወላሂ ተጠያቂዎች ናችሁ። ሙስሊም መሆናችሁን መስክሩልን፣ ለኛ መስክሩልን። ጨርሻለሁ። እኛም ይሄ የምትሰማው ቃል የኢየሱስ ክርስቶስ ቃል በመጨረሻው ጊዜ እንደሚፈርድብህ ታውቀዋለህ። ውስጥ ያውቃል። ሁላችሁም ሙስሊሞች የተናገሩት ቃል አለ። እሱ የተናገረው መልእክተኛ መሆኑን ነብይ መሆኑን እኔ አልፈርድባችሁም፣ ቃሌ ግን ይፈርድባችኋል ብሏል። እሱ ምን ብሎ ተናገረ? ነብይ፣ መልእክተኛ፣ መሲህ መሆኑን ተናግሮ ሁለት ነው እንቀበላለን። ኦንቶሎጂካሊ ሰው መሆኑን ተናግሯል፣ እንቀበላለን። ከዚህ የተረፈ ነገር ግን የተናገረበት ነገር የለም። ኦንቶሎጂካሊ ሰው እንደሆነ ዮሐንስ ወንጌል 8:40 ላይ ነገረን። ሜታፊዚካሊ ደግሞ ነብይ እንደሆነ ማርቆስ 6:4 ላይ ነገረን። መልእክተኛ እንደሆነ ዮሐንስ 17:3 ላይ ነገረን። መሲህ መሆኑን ደግሞ ዮሐንስ ወንጌል ምዕራፍ 4 ላይ ነገረን። ብዙ ቦታ ላይ የነገረን ነገር አለ። መልእክተኛ ነው፣ ከራሱ የማይናገር ነው። እያወቅሽ ግን አታመልኪ፣ ወንድ ልጅ አታመልኪ። በስምንተኛው ቀን የተገረዘ ወንድ ልጅ አምልከሽ ጀነት እንዳታስቢያት። እኔ ነግሬሻለሁ። እኔ ብዙ መጨቃጨቅም አባዜ የለብኝም። የመጨቃጨቅ አባዜ አልተጸናወተኝም። ስንት የሚድኑ ሰዎች አሉ። ኤቲስቶች አሁን ሰሞኑን እየጎረፉ ነው። አሁን ከተርላ እንትን ካለ በኋላ ብዙ ኤቲስቶች እየመጡ በሜሴንጀር ላይ እንማር ምንድነው ምናምን ነገር እንደዚህ እስልምና እንደዚህ መሆኑን ብናቅ ኖሮ ኤቲስት አንሆንም ነበረ፣ አግኖቲስት አንሆንም ነበር። በጣም እንትን ነው ይሄ። ብዙ ልጆች እነ ጋዲሳ ሁላ ራሱ ጫፍ ላይ ናቸው ያሉት። ብዙ ልጆች ራሱ እንደዚህ እየመጡ ነው ያሉት፣ እየጎረፉ ነው ያሉት። እና እኔ ከአንቺ ጋር የምጨቃጨቅበትም አንጀትም የለኝም ራሱ ማለት ነው። ምክንያቱም ብዙ መዳን የሚፈልጉ ሰዎች አሉ፣ ብዙ ማወቅ የሚፈልጉ ሰዎች አሉ። እኛ ደግሞ ዓላማችንም ኢላማችንም እዚህ ላይ ተቀመጥነው ሰዎችን ከጀሃነም እሳት ነፃ የሚሆኑበትን ትምህርት ላኢላሃ ኢለላህ የሚለውን ትምህርት ማስተማር እንጂ የመጨቃጨቅ የምንታረቅ አባዜ የለብንም። የቁጥርም ጉዳይ አይደለም ያሳስበን። ኢትዮጵያ ውስጥ ያለውን ቁጥር ታውቂዋለሽ፣ የሙስሊም በዓለም ላይ ያለውን የሙስሊም ቁጥር አይደለም እሱ አላሳሰበንም። እሱ ቢሆን ኖሮ ሌላ ጉሊት ቁጭ ብለን ድንችና ካሮት ብንሸጥ ይሻለናል። ምንም ጥቅም የለውም። የመጨቃጨቅ አባዜ ብቻ ከሆነ ማለት ነው። ይሄ ፖፑላር መሆን ዝነኛ መሆን ይሄ እንትን መሆን ምናምን ነገር አይደለም። እሱ አይደለም እንትን የሚለው። ስለዚህ አስቢበት። ህይወትሽን ነው በሳት አትጫወቺ እያወቅሽ ማለት እንደው አላህ በእድሜሽ ላይ አንድ ቀን ጨምሮልሽ ይኸው ተኝተሽ ተነስተሽ ዛሬ ከኔ ጋር እያወራሽ ነው። ምን ያህል የሱ ነዒማ፣ የሱ ጸጋ፣ የሱ ፈድል፣ የሱ እንትን የሚገርም ነው ራሱ። የሱ ራህመት፣ የሱ ምህረት፣ የሱ መግፊራ፣ የሱ ይቅርታ፣ በይቅርታው በምህረቱ በቸርነቱ በሱ ኢክራም ማለት ነው። ቆይተሽ እዚህ እድሜ ላይ ደርሰሽ ዛሬ ከኛ ጋር እያወራሽ ነው። ተኝተሽ ለመነሳትሽ ምን ዋስትና አለሽ? ራሱ እጅሽ ላይ እኮ አይደለም ያለው የነገ ነገር። የነገን መገመት ይቻላል፣ እንትን ማለት ይቻላል፣ ማቀድ ይቻላል፣ የነገን ተስፋ ማድረግ ይቻላል። ግን ማወቅ አይቻልም። የነገን በእጅሽ አይደለም ያለው። አስቢበት ማይዬ። እኔ ብዙ ነገር ታውቂያለሽ ብዬ ብዙ ነገር ሰምተሻል። እያወቅሽ ግን በሳት አትጫወች። እንቅልፍ በስነ ስርዓት እንኳን የምተኝበት ሃይማኖት አይደለም ያሽው ሃይማኖት፣ ግራ የሚያጋባ። አንዱ ኢየሱስን ሚካኤል ነው መላእክት አለቃ ሚካኤል ነው ይላል፣ አንዱ ኢየሱስ ከድንግል ማርያም ነው የጀመረው ይላል፣ አንዱ ሁለት ባህሪ ነው ይላል፣ አንድ ባህሪ ነው ይላል፣ ተዋህዶ ነው ይላል፣ ምንታዊ ይላል። ምን አለ ሞኖሳይድ ዲያቢሳስ 8 ጉባኤዎች የተካሄደበት እንትን እኮ ነው። አጨቃጫቂ የሆነ እንትን ትምህርት ነው። በጥልና ጥፍፍ ያለ ትምህርት ያለው ኢስላም ላይ ነው። ስለ ኢሳ ምንም አትጨናነቂበት ትምህርት። አንድ አምላክ ነው የምናመልከው፣ ጭቅጭቅ የለውም። የሚያሻማሽ ነገር የለም። ሂጂና እንደ ፍጥምጥምሽ ስላሴ ላይ ግቢና ለስንት አካል እያመለክሽ እንደምትኖሪም አላውቅም። አንደኛው ጎደለ አንደኛው እያልኩኝ ስጨነቅ የኖርኩበትን ህይወት ወደኋላ አልመለስም። አንዳንዴ ሁሉ ጊዜ ወይ መንፈስ ቅዱስ ወይ ዛሬ ረሳው ምናምን ነገር ብዬ ወደ መንፈስ ቅዱስ ጸልያለሁ። ከዛ ደግሞ መንፈስ ቅዱስ እንትን ሲል አይ በአጠቃላይ ወይ ወደ ኢየሱስ ይሻላል፣ ደግሞ ኢየሱስ ብቻ መጥራት ይቻላል እያልሽ እየመደብሽ ነው። ራሱ የሚሆን ሶስት አካላት ናቸው እንግዲህ፣ አንድ አይደለም ያለው። አንድ አካል ቢሆን ችግር የለውም። ሁሉ ጊዜ አንዱን ብቻ ታመሰግኛለሽ። አሁን አንዱን ምን ወኩል ነው መስጠት ያለሽ። ወይ ደግሞ 3 ቀን መድቢና ሰኞ ለአብ፣ ማክሰኞ ለወልድ፣ ሮብ ለመንፈስ ቅዱስ፣ ሐሙስ ደግሞ ለአብ እንደገና ይጀምርና
ከዛ እያልሽ ምናምን መመደብ ትችላለሽ፣ መደባ ማለት ትችላለሽ። ካልሆነ ግን እኩል አይደለም የምታመልኪያቸው። እኩል ካላመለክሻቸው ደግሞ ምንድነው አምልኮ እንትን የሚሆነው? ስለዚህ አስቢበት። ኢየሱስ ያመለከውን አምላክ አምልከሽ ነፃ ትወጫለሽ። ኢምራን አለ አመሰግናለሁ። ጉድ አለ ኡስታዝ ጨምርላት። እኔ በእንትን ማሂ ደህና እየሄደች ብዬ ሳስብ እንደገና በሳት ትጫወታለች ማለት በእድሜዋ ላይ ትጫወታለች ማለት ነው። የምር እንዳይቆጭ ዋ የቁጭት ቀን አስታውቃቸው ነው የሚለው። ወየው ምነው አፈሮኜ በቀረው ነበር እንደ እንስሳ ብለሽ የምትመኝበት ቀን ይመጣል። በጣም ከባድ ዋ ወይ ወንጀል። አይ ከምሬ ነው የምልሽ። እኔ ምንድነው እኛ ሙስሊሞች በጀነት ልናስጠነቅቅ በጀነት ልናበስርና በጀሃነም ልናስጠነቅቅ ነው የተያለ። መልእክቱን የግድ ማድረስ አለብን። ወዮ አፈሮኜ ምነው በቀረው ኖሮ ምትይበት እጅሽን በጥርስሽ ላይ የምትነክሽበት ቀን ይመጣል። ወዮ ምነው ወሂድ እነ ኢምራን እዛ ቲክቶክ ላይ ሲያወሩ ምን አለ በወስን ኖሮ። ቁጭት ነው፣ የቁጭቱን ቀን አስታውሳቸው ነው የሚለው። ምነው መልእክተኛውን በተከተልኩ ኖሮ። ወየው እነዛ በትንሳኤ ቀን እነዛ የካዱት ሙስሊሞች በሆኑ ይመኛሉ ይላል። ከአላህ በቀር የሚመለክ አምላክ የለም ሲባሉ ይኮሩ ነበር ይላል። ወየው ምናምን ነገር እውነት ሆኖ አገኘ ነው፣ ጌታችን የነገረን ነገር እውነት ሆኖ አገኘ ነው ይላሉ በእሳት እንትን ሲሉ ማለት ነው። እና ታዩ እኔ ይህንን ነገር ሳስበው ነው እዚህ ቲክቶክ ላይ የሚያመጣኝ እንጂ የመጨቃጨቅ የመከራከር እንትን የምን አባዜ ተጸናውቶን አይደለም እዚህ ቁጭ ያል ነው። ስለዚህ ህይወትሽን አትርፊ፣ በእሳት አትጫወቺ። በእሳት አትጫወቺ አልጫወትም። እኔ በእሳት የምጫወትበትም ነገር የለም። ነገር ግን እኔ በቃ ነፍሴ የሚያርፈው እረፍት የሚሰማኝ እግዚአብሔርን ሳመልክ ነው። እግዚአብሔር አንዱን እግዚአብሔር ነው ማለት። ምክንያቱም ክርስቶስ እኮ ይኸውልህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ አሉ። ከሶስቱ የትኛውን ነው የምታመልኪው? እንደዚህ የሚባል አሁን እንደዚህ አብ ወልድ መንፈስ አለ። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት የሚባል አለ። ተይ እንጂ አትካጂ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። ከሶስቱ የትኛውን ነው የኢምራን ጥያቄ? መልሽለት። ለምን ትነጥላላችሁ እናንተ? እኮ ችግራችሁ ይላል መጽሐፋችሁ ላይ። እናንተ እኮ አርጋችሁ ነው የምታወጡት። እናንተ ናችሁ የምታምኑት እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል አምላክ አለ ብላችሁ ነገራችሁን። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት ብላችሁ ነገራችሁን። ከዚህ ውስጥ የትኛውን ነው አለሽ ኢምራን? መልሽለት። ሶስቱንም በይንና እርፍ በይ፣ ወይ ደግሞ ከሌም በይን፣ አብን በይን፣ ወይ ወልድን ወይ መንፈስ ቅዱስን በይን። ከሶስቱ አካላት የትኛውን ነው የምታመልኪው? ይሄው ጠየቀሽ ኢምራን። ኢምራን ቀጥል። ከላ ኡስታዚ ማሂ ተመለሽና መልሽልን። ለምን መሰላችሁ? በአካል ሶስት ናቸው። በቃ መለኮትን ተው፣ ችግር የለውም። መለኮት ማመን ሌላ ጨዋታ ነው፣ ይቅርሱና በአካል ሶስት ስለሆኑ ማሂ የትኛውን የምታመልኪው? አብን፣ ወልድ ወይ መንፈስ ቅዱስ? ያው ወልድ እንደምት ተስፋ አደርጋለሁ። ኢየሱስ የምትይ ይመስለኛል። ማሂ ተመለሽ። ጀዛከላሁ ኡስታዙና ማሂ የለችም። ኡስታዝ ይቀጥል በቃ። እያወቁ ለሚያጠፉ ሰዎች ሰውነት ይውላ ነው የሚንቀጠቀጠው። እያወቀች አሁን እንቅልፍ አተኛም ራሱ ሄዳ ሰላም የላትም። ሰላም የላቸውም እኮ እዚህ ሲሰሙ እንቅልፍ መተኛት አቃተን ምን አቃተን ምናምን ይላሉ። ሞባይልን ወረወርኩት አለ ተርላ የመጀመሪያ ቀን ስሰማ ለዚህ እናንተ ጋር መጥቼ ስሰማል ተናድጄ ያለ ሞባይልን ወረወርኩት አለ። ከዛ በኋላ ሳስበው አለ በቃ ምንም አማራጭ የለኝም አለ። ከመስማት ውጭ ምንም ነገር የለኝም አለ። 8 ወር ሰምቼ ነው አለ መጨረሻ ላይ ወደ እናንተ የመጣሁት አለ። ስለዚህ ስራችሁን ቀጥሉ። እናንተ ይህንን የእስላም መልእክት ወደ ሰዎች አድርሱ። በስነ ምግባርና በግብረ ገብ በእውቀትና በጥበብ አዳርሱ ማለት ነው። ኢምራን ቀጥል።